እስቲ ጸልያችሁ ተነሱ። ሰማይ ተሰብሮ ወድቃል ብትባል ወጥቼ ሄዳለሁ ትላለህ። ምንም ቀና ብለህ ነው የምትኖረው። ቀና ብለህ እሳቸው እኮ ተብለህ ምንም እግዚአብሔር አላያችን ላይ ጸሎትን መንፈስ ያርገው። አሜን። ልምምድ ሳይሆን መንፈስ እማይለቅ ስትፈልግ አይደለም መጸለይ ያለብህ። ሳትፈልግ ራሱ ተንበርከከ ራስን እየጸለይክ ማግኘት ተራራራራራ ያል ስትባንን ብንን ስትል እየጸለይክ መባነን። አይ እግዚአብሔር ከእቅድ አውጥቶ ሌላ ነገር ለማሰብ ፈልገ ራስን ተንበርከከ ስታገኝ የሆነ ነገር ታውቃለች። ህይወታችሁ ላይ ዲፎልት ሲሆን እኔ አሁን እዚህ መምጣት ዲፎልት ሆኖብኛል። ላይ የሆነ ቀን ጧት እዚህ ጋር ራሴን አገኘሁ። መጥቼ ራሴን ትዝ ሲለኝ ቸርች በር ላይ ነኝ። ጸሎት እንደዚህ የያዘን እና ድንገት ንቀት ስትሉ እየጸለይኩ ራሴን አገኘሁት ስትሉ ማለት ነው። ይሄ መንፈስ ሆኖ አላያችን ላይ ይቆጣጠረ እና ዳንኤል ስለሚጸልይ ነው አይደል ራስ መታት የሆነባቸው። ፕሬየር መንፈሳዊ ዓለሙ የገባው ምን እያደረገ ነው? እየጸለየ አርኮን አወቀ። ከዛ በፊት ዳንኤል መጽሐፍ ላይ እንደዚህ አይነት ቃላት ብዙ አልነበሩ። 9 ላይ መጣ ቃሉ ከህንድ እስከ ኢትዮጵያ የኔ ነው የሚለው ማለት። በዛ ዘመን እኮ ንጉስ አለ። የፋርስ ንጉስ የተባለው መንፈሱ ነው። ለዳንኤል መልእክት ይዞለት የመጣው መልአክ የፋርስ ንጉስ አለ። የፋርስ ንጉስ በዛ ዘመን ዳሪዮስ ነው። ዳሪዮስ ወንበር ላይ ተቀምጧል። ንጉስ ነኝ ብሎ ክሌም ያደረገው አየሩ ላይ ያለው መልአኩም ንጉስ ያለው ያኛው ነው፣ ዳሪዮስን አይደለም። መንፈሳዊ ዓለም ሊገባን ይገባል። ያኔ ከግለሰብ ጋር መጨቃጨቅ እናቆማለን። ዘመንን የሚያሾረው መንፈሳዊ ዓለም ነው። መሬት ውጤት ነው። መሬት ውጤት ነው። በአማርኛ በእንግሊዝኛ ምን አትጨቃጨቁ። ተንበርከካችሁ ጸልዩ። ንፋሱን ከኋላ የሚያነፍሰውን ታገኙታላችሁ። መንፈሳዊ ዓለም እስቲ አሜን በሏ።